ይሄ ለብቻ እኔ ለብቻዬኝ ቆይ እንጂ እግር ያጣሽ ግን አትመስልም። እውነት ወንዶች ከ30 ዓመት በታች ማግባት የለባቸውም ማለት በ15 ዓመትህም ማገባህ በ30 ዓመትህ ማንንም ግድ የሚሰጠው ሰው የለም። ሰላም ውድ የፒና ሪቪው ተከታታዮች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም እንግዲህ ምርጥና ባበደ ቪዲዮ ተመልሼ መጥቻለሁ። የዛሬው ቪዲዮአችን የሚሆነው የሪአክሽን ቪዲዮ ነው። इन छोटे-मोटे प्रोग्रामों से कितना कमा लेते हो? እንግዲህ በቲክቶክ ስብስቦች ተመልሰን መተናል ማለት ነው። ስለዚህ ቪዲዮአችንን ከመጀመራችን በፊት እንግዲህ በጣም ቴንኪው ማለት እወዳለሁ። 500,000 ልንገባ ነው። 500,000 ለመግባት 20 ሰው ብቻ ነው የሚቀረን። ስለዚህ 20 ሰው እሷን ሞሏትና እንግዲህ 500ችንን እንግዲህ እናከብራለን ማለት ነው። ቀልዱስ ቀልድ ነው። 500 ልንገባ ነው። በጣም ቴንኪው ለኔ ትልቅ ነገር ነው 500 ሰው እና 500 ልንገባ ነው። 20 ሰው ብቻ ነው አሁን የሚቀረን ይሄን ቪዲዮ በመቀርጽ ሰዓት እና ቴንኪው ማለት ወዳለው 480ችሁን እና ደግሞ 1000ም ገብተን 10,000 እንዲህ ያን ደግሞ ሄደን ደግሞ ጊቫዌዎቹም ምኖችም ጀምረን እንግዲህ አብረን የምናከብርበት ጊዜ ሩቅ አይሆንም እና ለአሁን እስከዚህ ድረስ ለምታዩን ለምታበረታቱኝ ላይክ ሼር ለምታደርጉ ኮሜንት ለሰጣችሁ እንዲሁም ሰብስክራይብ ላደረጋችሁኝ ሁሉ ቴንኪው ማለት ወዳለው እንግዲህ አሁንም እናንተ ሆናችሁና የምታበረታቱኝ እንድቀጥል የምታደርጉኝ እና በዚሁ ኃይል በዚሁ ሞራል እንድትቀጥሉ ላለው ቴንኪው በጣም። አሁን ወደ ቪዲዮ እንሄዳለን። ሰብስክራይብ ያላደረጋችሁ አሁንም ቢሆን ሰብስክራይብ አድርጉ። ላይክ ሼር ኮሜንት አይረሳ። ቅርታ መግቢያውን ካረዘምኩባችሁ ያው እንግዲህ ቴንኪው ለማለትና እንዲሁም ሌሎችን ለማበረታታት ጭምር ስለሆነ ነው። ወደ ቪዲዮ በቃ ወደ ክፍል 16 ይላል። አንተ ተረኛ ና ግባ። እሺ ከኢንተርኔት ላይ የብልግና ቪዲዮ ዳውንሎድ ለማድረግ ክፍል 72 ሄድ። ቆይ እንዳትነቃነቅ። ቪዲዮውን ዳውንሎድ የምታደርገው በቸርች ዋይፋይ ነው። ክፍል 104 ትሄዳለህ አንተ። ቆይ እንዳትነቃነቅ። ሌላም አለ። ጭራሽ ቪዲዮውን ዳውንሎድ የምታደርገው በቸርች ዋይፋይ መሆኑ ሳያንስህ ፉል ስፔስ ሲልክ መዝሙር ነው የምትደልተው። አሁን ክፍል የለንም ለአንተ ምን እናድርግ? ናሽ ልጠጋልህና ና ስልጣን ተጋራ ና። አዲስ ክፍል ለሱ አዲስ ክፍል ነው ያስፈልገው። ይሄ ሌላ ነው እና የምታየው ሰዎች ባካችሁ እና አዶናይ ምናምን ባካችሁ ተው ቀንሱ። ካይንዱ ነው ብሎናል። እንግዲህ ቀንሱ ባካችሁ። በ9 ዓመትሽ ነው ሁለቱንም እግሮችሽን ያጣሽው። አሁን ደግሞ አሉ እድሜ ለቴክኖሎጂ እኔ አሁን ማመን አልችልም። ያለ ነው አለ በጣም ነው የሚገርመው። እሺ ይሄ ለብቻ እኔ ለብቻዬኝ ቆይ እንጂ እግር ያጣሽ ግን አትመስልም። እውነት እዚህ ቪዲዮ ላይ ምን ማለት እንዳለብኝ አላውቅምና ከባድ ነው። የሷ ፈገግታ የሷ ጫወታ እግር ያጣችም አትመስልምና ይሄን ፕሮግራም አላየሁትም ማየት ፈልጋለሁ ነው። አላቃትም ቲክቶከር ትሆናለች ብዬ አስባለሁ ግን አላቃትም። ከባድ ነው። ሁለት እግራቶ እንዲህ መደሰት እንዲህ ፈገግ ማለት የሌለ ነው። Your friends take the joke too far. ኦኬ ቀልዱ ብላቸው ራሷ ናት ያለችው። እንግዲህ እና ያለ ምን እንደሚፈጠር መጀመሪያ ሰሞን ስትመጣ ትዝ ይላል። ፊቷን ስትታጠብ ቂጧን ተነካው ነበር። ጆሮ ምንድነው ቅጥነትሽ አንቺ? እንዴ ስጋሽን ነው እንዴ የምታረው? ይመጃጃለ በቃ እንገናኛለን። በቃ ኖርማል ጣራቸው ኖርማል ነው፣ በጣም ኖርማል ነው።
እዚህ ጋር ነበር ጭር ባለው ሰማይ ነው ምንድነው እሱ ነው እዚህ ጋር ሳይኖር ተመልካች የሚለው ነው እዚህ ጋር ነበር ማስገባት ከባድ ነው ኢሞሽናል ዳሜጅ አንድ ልጅ ከ30 አመቱ በታች ባገባ መክራለሁ ምክንያቱም ከዛ እድሜ በታች ወንዶች ከ30 አመት በታች ማግባት የለባቸውም እኔ እኮ አሁን የመጡ ሰዎች ደግሞ በቃ እኔ ወንድም ሴትም ወክለው ምናምን ነገር እኔ የሚከራከሩት ጉድ እሱ ሲገርመኝ ደግሞ እንዲጀጅ የሚያደርጉት እንዲ በእንዲ እድሜ እንዲ መሆን የለበትም ሴቶች በዚህ እድሜያችሁ ማግባት የለባችሁም ሴቶች ወንድ መጠጋት የለባችሁም ምናምን ወንዶች እንደዚህ አሁን ደግሞ የወንድም መጥቷልና ከባድ ነው እኔ አይመቸኝም እንደ አይነት ነገር እና እንደው ብትፈቱ ባይ ነኝ በጣም እንትን እየተሰጣቸው ነው በጣም አቴንሽን እና ይሄ ነገር እንደዚህ የሚገባው አይመስለኝምና እንግዲህ የግል አስተያየት ነው የግል የኔ ሐሳብ ነው እናንተ እንግዲህ ኮሜንት ላይ አስቀምጡልኝ ዲሲዥኖችን ስትወስድ የመሳሳት እድል በጣም ሰፊ ነው ማለት በ15 አመትህም ማገባህ በ30 አመትህ ማንንም ግድ የሚሰጠው ሰው የለም አሁን ሰዎች በጣም ቢዚ ናቸው የራሳቸው ላይፍ ላይ ብዙ ሰው ኑሮ ከብዶታል ስትራግል እያደረገ ነው ምናምን እና ያንተ ህይወት ላይ ያን ያህል ግድ የሚሰጠው ሰው የለም በ15 አመትህም በ30 አመትህም ማግባ ለሰዎቹ ብለህ ወይ ለቤተሰብ ወይ ለዘመዶች ምናምን ብለህ አይደለም የምታገባው ምክንያቱም አፍተር ኦል ኑሮውን የምትኖረው አንተ ነህ እነሱ አይደሉም ስለዚህ በጊዜ አገባህ እንድትባልም ሆነ ማግባት የለብህም ወይ ደግሞ አይ ቆየህ እኮ ሰዎች ሲሉህም በዛ ምክንያት ማግባት የለብህም መጀመሪያ አንተ you have to be ready መጀመሪያ አንተ ሰላም ልትሆን ይገባል ከዛ በኋላ ዙሪያህን አሰስ ማድረግ አለብህ ምን አይነት ሰዎች ነው ያገኙ ያለሁት ምን አይነት ሴት ነው ዴት እያደረኩ ያለሁት የሚለውን ቁጭ ብላ አናላይዝ ማድረግ አለብህ እና የሆነ ጊዜ ላይ የማግባት ወይም ቶሎ የማግባት ምናምን ውድድር ውስጥ አይደለም ያለኸው ማለት ግዴታ አይደለም አንዳንዴ ቶሎ ማግባት ምናምን ግዴታ አይደለም አለ በዚህ ዘመን እንደዚህ ግን ኮምፒቲሽን ምናምን ቶሎ ለማግባት ምናምን የለም እኮ የቀረ ነገር ነውና ያው እንግዲህ እንደ ምክር እንቀበላለን ወንድ ልጅ ነህ ጊዜ አለ ተረጋግተህ ጊዜ ውስጥ ማሰብ ትችላለህ ምክንያቱም 30 አመትህ ላይ ብታገባ ገና you are young በ30 አመትህ ራሱ ስለዚህ ምንም የሚያጣድፍ የሚያስቸኩል ነገር የለም ዋናው ኢምፖርታንቱ ነገር የምታገባው ሰው ትክክለኛ ሰው ነው ወይ የሚለው ነው እንጂ አርሊን ያገባው ወይስ ዘግይተን ያገባው የሚለው አይደለም ኢምፖርታንቱ ምክንያቱም ካንተ ጋር ኑሮውን የሚኖረው ሰው የምታገባው ሰው ብቻ ነው ለኔ ማተር አያረግም በምንም እድሜ በምንም ሰዓት ማግባትና ዋናው የምትሆነን ማግኘትና ፋይናንሻል ደግሞ እንትን ስቴብል ከሆነ በየትኛውም እድሜ አግባ እና ትክክለኛው ሰው ወደ ህይወት ከመጣ አግባ በ30 አግባ በ15 አግባ በ20 አግባ ይሄ አያስኬድም በነገራችን ላይና እንደ ሐሳብ እንደ ምክር ልክ ነው ግን በ19 አመት 20 አመታቸው አግብተው በጣም ደስተኛ የሆነ ኑሮ የሚኖረው እኮ እና ደግሞ አንዳንዴ ምን አስባለሁ መሰላችሁና በ30 አመት አግብተ ማለት ልጅ ሲመረቅ ዩኒቨርሲቲ ምናምን ሲገባ ስንት አመት እንደሚሆን ታውቃለህ 50 ምናምን አመት 50 እንግዲህ በትንሹ 50 51 52 አመት ነው የሚሆነውና እና ልጅ ጋር የሆነ ጋፑ በጣም ሰፊ ነው የሚሆነውና ልጅ አብሮ ሲያድግ አሪፍ ነው እኔ አጋጣሚ ያለው ሰው ያግባባይ ነኝና እና በዚህ አጋጣሚ አግቡ የፋይናንሻል እና ትክክለኛ ሰው በህይወታችሁ የመጣ ከመሰላችሁ አግቡ በቃ ይሄ ጀጅ ይሄ ዝም ብሎ በዚህ ሰዓት በእንደዚህ ምናምን የሚባል ነገር አትስሙ በቃ እኔ የምለው ይሄን ነው እንግዲህ ዛሬም በሳቅ አስለቀስኳቸው ይሄ ባስ ውስጥ ገብተው ወረዱ የሚለው ልጅ ነው ኧረ አንቺ ባስ ውስጥ ነኝ ዝፈን ትላለች እንደ በይሳት እቤት ሰውን ይዘፈንልሻል ስድ ኧረ እባክሽ ባስ ውስጥ ነኝ ታይ እሺ ካልሽ እንግዲህ አጅቡኝ ትላለህ እንግዲህ ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ እኔ ተይ አታስለቅሽኝ ታይ ሸጋ ልጅ በሀሳቤ ድንገት ልቤ ገብታ ትመላለሳለች ቀን ማታ እንዲህ ባሱስ ማዝናናት ደስ ይላል በጣም እኔ የሚገርመኝ ግን እንዲህ አይነት ኮንፊደንስ ያላችሁ ልጆች በቃ በጣም የሚደነቅ ነውና
ከባድ ነው። ይሄ የሚገርም ኮንፊደንስ ነውና ከባድ ነው። እኔ ኖርማል ስልክ ራሱ እንዲህ ሰው ፊት ለማውራት እንዴት እንደምሳቀቅ ጭራሽ ለቀረጻ እንደዚህ ማላገጥ ድረስና ከባድ ነው። ይመቻችሁ ግን ይሄ አበደ ነው። ቢኒ ይሄም ባላየ እናልፈዋለን። ይሄ ሆን ተብሎ ነው። ኢሞሽናል ዳሜጅ ይሁን አግኝታችሁናል። እንግዲህ ቢኒዎች ተገኝታችኋል። እንግዲህ ይሁን እንግዲህ ምንም ማድረግ አይቻልም። 5 ሚሊዮን ብር ለማግኘት ምን ትሰራለህ? ስራ እሰራለሁ። ምን አይነት ስራ ልትሰራ ትችላለህ? He love me, he give me all his money. That Gucci brother come be my sugar daddy. የኢሉሚናቲ አባል ከሆንክ 500,000 ልክ ነኝ? 500,000 ብሎ ሺህ ለምን ጻፈ ታዲያ? 500,000 ከወሰድክ በኋላ ቤተክርስቲያን ሄደክ ንስሐ ስትገባ ሰይጣን እንዲህ ብሎም ብቻ የሚፋታ አይመስለኝም። መጀመሪያውኑ አለመግባት ነው። መጀመሪያውኑ መሸሽ ነው። አንተ ፍቅረኛ ሳትይዝ ሶስተኛው የዓለም ጦርነት እንደጀመረ ትዝ ሲለኝ ቺርስ ለሲንግሎች። ስታኝ እህል እመስላለሁ። እናቱኛ ነው የምናወራት ይችላል። ስታኝ እህል እመስላለሁ። ምን ወይ ስምንተኛው እንዴ ላቅሜዋ ስደርስ ደግሞ ፈጀች ማለት እስካሁን 8ኛው ሺህ ነው ቆይ የሚባለው እሱ ነገር ግን እንዴት ነው አቆጣጠሩ አይገባኝም። በነገራችን ላይ ነው 9ኛው ሺህ የገባን ይመስለኛል። አትሳልም እንዴ አንተ ስለ ተሳልኩ እኮ አልሰማሽም እንዴ? ምን ተሳልክ? ፈንዲሻ ነው አቀደ እንዴ አንተ ቲክቶከር አይደለ እንዴ? ደህና ነገር በግ ምናምን አትሳልም? በግ በኋላ ቢደርስ ስለ የምርጫው አሸናፊ ኤአይ ይላል። ኤአይ ሰሞኑን አብዷል እንግዲህና ይሄም አሁን የኤአይ ቪዲዮ ነው። ቲክቶከር ሆነዋል እንግዲህና ከሆኑ ለኢትዮጵያ ሕዝብ ምን ያደርጋሉ? ሁሉንም ኢትዮጵያውያን በአንድ ግዙፍ አውሮፕላን ጭኜ ወደ አሜሪካ ወስዳቸዋል። ትመረጣለህ። እንዲህ ከሆነ ትመረጣለህ። ማታ ስትተኝ ምንድን ነው የምትለብሺው? ከስር መልበስ አሉ ያምረት ሸርት በቃ ሸርት ሄኔ ይላል ነው ማድረግ ላግኝሽ ማታ ማታ ላግኝሽ ማታ ማታ ሁሌ ማታ 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 ላግኝሽ ማታ ማታ ላግኝሽ ማታ ማታ ሁሌ ማታ 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 እግር ትጠላለህ። ከየት እንደምታገኙ እኮ ነው እኔ የማይገባኝ ነገር። ይመቻችሁ ብቻ ሜመሮች። የእናት ስልክ ከቻርጀር 98 ሆኖ ስትነቅለው ለምን 100 አልሆነም ነው? የጠንቋይ ልጅ አስረግዘ ስትጠፋ አንቺ ልጅ እየደወልሽ አትጨቅጭቅኝ። እንደውም ብሎክ ነው ማድረግሽ። ከዚህ በኋላ በምን እየደወልሽ እንደምትጨቀጭቅኝ እናያለን።
ገምቼ ነበር በቲቪው እንደምትመጣ ገምቼ ነበር። ብታነሳ ይሻላል። ፍቅር ሲፈርድ ልጄን እየመታት ነው። አልመቷትም አባዬ፣ መጀመሪያ የመታችኝ እሷ ነች። ዝም በል አንተ ማትረባ። እቺን የመሰለች ሚስኪን ጥሩ ልጅ ትመታለህ? እንዴት ብትንቅ ነው? ኧረ አባዬ ዝም በል ከንቱ። አሁን ይቅርታ ጠይቃት። አላጠፋውም እኮ። ዝም በል ይቅርታ ጠይቅ። እቺን የመሰለች የጨዋ ልጅ ተዋሻለች። አሁን ይቅርታ ጠይቅ። ይቅርታ የኔ ልጅ፣ ላጠፋው ጥፋት በሙሉ ይቅርታ አድርጊለት። ከሄዳችሁ በኋላ ዋጋውን ነው የምሰጠው። አሁን በኋላ አጠገቧ እንዳትደርስ። ለሚድ አባዬ አልመቷትም እኮ፣ ምንም ጥፋት አላጠፋውም። አውቃለሁ። እያወቅህ ነው ላላጠፋው ጥፋት ይቅርታ አስጠይቀኝ እና የመታኸኝ? አዎ። ለምን? እናቷን ወዳታለሁ። እና ስሜትን አስቀድመ እኔን ታዋርደኛለህ? ላላጠፋው ጥፋት ትመታኛለህ? የኔ ልጅ ለሷ ብዬ ላላጠፋው ጥፋት መምታት ይቅርና እገልሃለሁ። የፍቅር መስዋዕትነት ይላል። ጀለሶች ትተው እርጥብ ሊበሉ ሄደው እንደታፈሱ ስትሰማ በጣም እድለኛ የሆንክበት ቀን ማለት ነው። በ130 ብር ዱለት አገኘው ብለህ እየበላ ኩሽና ውስጥ ወጥመድ እዚህ ጋር ይሆን እያሉ ሲከራከሩ የአይጥ ጥብስ ነው ማለት ነው። የከባድ ነው። ምን ነው ራቁትን መጣ? እንደው አንተ እያንዳንዱ ሰው ሳትፈልግ የማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ አልወደውም። 69 ቁጥሩ ያጣላንም እናቴ። ክፉ ዘመን ነው ብቻኛው። እውነቴን ነው። የልብስን ጥሩነት የሚገባኝ እንደዚህ 69 ነው እንደ ድርቁ። አሁን ይሄ ልጅ ባይለብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደግሞ ደፋር ነው። 1 ሜትር 50 እኮ ነው አልጋው። አንተ ሮስት ይላል። ምን ሊያደርገው ነው? ተራጅ ሳቅም አንቺ። በእርግጥ የአንዳንድ ሰው ክሳትም የሌለ ነው። የኛ ውፍረት እንዳለም ሆኖ የአንዳንድ ሰው ክሳት ደግሞ የሌለ ነው። በጣም የሄደ ነው። ምንድነው? ሆንቲን ጋዲ ቦዲ ጋኒ ሞዲ እናንተ ደግሞ ይሄን እንዴት የሚያያችሁ? ኧረ አሳልፈኝ በእናትህ። በጥፍ እንዳለ ግማዳም ካንዴ ቦኒ ጋኒ ቦዲ ጋን ባዲ ሰው ያማል እንዴ? ኧረ አሳልፈኝ በእናትህ። ቦዴን ጋንዴ ቦንዳ ሲንጃለዳ ጋማዳስ ፖንቴን ካንዴ ቦዲ ጋኒ ቦዲ ገና ትርጉሙም ከማርኩ የሻሩክ አጥንት ሾኮኑ ዩጋይ ማለት ነው። ያበደ ትወና ነው። ይመቻችሁ። እኚህ ልጆች የሚሰሩት በነገራችን ላይ በጣም ደስ ይላል። ይሄ ኖርማል የነሱ አካውንት ከሆነ በሐምሌ 19 አላቅም ተቆራርጦ ነው ብዙ ጊዜ ማየውና በጣም ያበደ ስራ ነው የሚሰሩት። አበረታቷቸው። ከፋዘር ጋር መንገድ እየሄድን አንዱ ስምን ጠርቶ ጫት ይቀመጥልህ ሲል እውነት እላችኋለሁ። ይሄ የምትሉትን ሰው አላቀውም ነው እዛ ጋር በቃ ምንም ሸምጥጠ መሄድ ነው በቃ። እንግዲህ ቪዲዮቹ ይሄንን ይመስሉ ነበረ። እስከዚህ ድረስ ስለተከታተላችሁ እጅግ አድርጌ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አይረሳ። በቀጣይ ምርጥና ባበደ ቪዲዮ እስከምንገናኝ መልካም ጊዜ፣ መልካም ሳምንት ይመቻችሁ። ባባይ